እንዲሁም ደግሞ አብራችሁን ስለምትቆዩ ደስ ይለናል። ዛሬ እንግዲህ እኔ ቃል ኪዳን እንደምታውቁት ፍሬዎት አብረናችሁ እንቆያለን። ዛሬ ስለ መምህራኖቻችን ነው የምናወራው። በፊትና አሁን በተለይ እንዴት እንደነበረ ብዙዎቻችን ታሪክ አለን። ከመምህራኖቻችን ጋር ያለው ግንኙነት እንደከፍ ያለ ነውና ዛሬ እሱ ነው የምናወራው። እውነት ነው። ዛሬ ስለ መምህራኖች አንስተን እናወራለን። በፊት ላይ የነበራቸው ቦታ እና አሁን ላይ ያላቸው ቦታ ምን ያክል ነው? አሁን ለምሳሌ ብንመለከት መምህራኖች በፊት በጣም ተፈሪዎች ናቸው። አይደለም በተማሪዎች ዘንድ በኖርማል በማህበረሰቡ ዘንድ እንደ መምህር ምናምን እንደዛ ነበረ የነበረው ወይ እና ደግሞ በተማሪዎች ዘንድ ራሱ በጣም ነው የሚፈሩት። በቃ የፍርሃት ጥግ አለ አይደለ? ኖርማሊ ሀሳብሽ እንደዚህ ሼር ማድረጋችን ከመምህራኖች ጋር እና ጥሩም ሳይድ አለው መጥፎም ሳይድ አለው የነበረው ነገር። ወደ አሁኑ ስንመለከት ደግሞ አሁን ላይ ያለው ሪሌሽንሺፕ በጣም እንትን ነው። ይሄ ክሎዝድ ናቸው፣ ግን ደግሞ ያን ያክል መምህሮቻችንን እያከበርን ነው ወይ የሚለው ነገር አጠያያቂ ነው። ያው ምናልባት ይሄን ሀሳብ እንደውም ያልኩሽ ነበርና አስታውሳለሁ የመጀመሪያ ዓመት ዩኒቨርሲቲ ተማሪ እያለን ኤሌመንተሪ ላይ አንድ በጣም ጎበዝ አማርኛ አስተማሪ ነበረችን እና አስታውሳለሁ በጣም ስለ ጽዳት እና ስለ ቅልጥፍና ከሷ ነው የተማርኩት። እና ትዝ ይለኛል ደብተር ስናሳርማት የሆነ ነገር ስትሰጠን ስንንከረፈፍ በቃ አትወድም ነበር አስታውሳለሁ። እና ምንድነው ቀልጠፍ ማለት አለባችሁ በተለይ ሴት ልጅ ትላለች ታነሳለች እና ሴት ልጅ ቀልጠፍ ነው መሆን ያለባት ጽዱ ነው መሆን ያለባት እና በጣም ነው የምንፈራት የነበረው። እና እሷን መምህሬን በጣም ሰፖርት አድርጋኛለች። ከዛም በኋላ ባለው የትምህርት ህይወቴና ድሬዳዋ ዩኒቨርሲቲ ውስጥ አገኘኋት ማለት ነው። እኛ ክረምት ላይ ፈተና ጨርሰን ልንወጣ አካባቢ እነሱ የክረምት ይማራሉ ብዙ ጊዜ መምህራን እንደምታውቁትና አገኘኋትና የነበረው ስሜት ከባድ ነበር። ከስንት ዓመት ከ4 ዓመት ምናምን በኋላ የተገናኘ ነው። በጣም የነበረኝ ነገር ያኔ በፊቱን ነገር ነበር የቀሰቀሰብኝ። ላይብራሪ ውስጥ ቁጭ ብላ ሻርቧን አድርጋ ስታነብ ሳያት በቃ የፈጠረብኝ ስሜት ይለይ ነበር። ያንን ነገር ነው እና የመለሰብኝ። ምን አስታወሰኝ የዛን ጊዜ እውነት አሁን የኛ ታናናሾች መምህራኖቻቸውን ሲያዩ እንደዛ ይሰማቸዋል ወይ? ስለ መምህራኖቻቸው እውነት እንደዛ ያስባሉ ወይ? መምህራንስ ተማሪዎቻቸውን ሲያዩ በዛ ልክ ነው ወይና? ትዝ ይለኛል ከተገናኘን በኋላ ራሱ ምን እንደመማር ጠየቀችኝ። አሁንም ጋይድ ስታደርገኝ ነበር ራሴን ያገኘሁትና በጣም ነው እንደኮራችብኝ የነገረችኝ። እና አገጠመኙ ገረመኝ። ዩኒቨርሲቲ ውስጥ ተገናኘን ከአስተማሪ ጋር እና እያነሳነው አልነበር በባለፈው ያነበረው ስሜት በጣም ይለያያል። እና ያው ትዝታ ይኖርሻል በእርግጠኝነት። እና እስቲ ስለ መምህሮችሽ የነበረሽን ስሜት በተለይ በፊት ላይ ግቢም ላይ እናነሳዋለን እና በተለይ እስቲ ኤሌመንተሪ ላይ የነበረው ነገር በጣም ልዩ ነው እና እስቲ የሆነ ስቶሪ ንገሪኝ። እኛ ጋር ከ1 እስከ 8 ኤሌመንተሪ ላይ የሚያስተምሩ መምህሮች ተመሳሳይ ናቸው። ማለት በድግግም የመቀየር ቻንስ የላቸውም። ትንሽ የክፍል ደረጃሽ ከፍ እያለ ሲሄድ 1 ዓመት ያስተማረሽ መምህር ድጋሚ ያስተምርሽ ምናምን እና እኛ ጋር የነበሩ መምህራኖች በጣም ኢንተረስቲንግ ነበሩ። የምር ከልብ ነበር የምንወዳቸው። ከመምህራኖች ጋር እንደዚህ አያይዘን ስናነሳው እንደውም ቃል የዛን ኮርስ የሚሰጠውን መምህር ከወደድሽው ትምህርቱንም ተወጃለሽ። የፈለገ ከባድ ቢሆን የእሱን ኮርስ ብቻ አንብበሽ የቤት ስራ ሰርተሽ ምናምን ያለው ነገር ደስ ይላል። በዛው ልክ ደግሞ ያ መምህር በጣም የሚኮሳተር ከሆነ ተማሪዎችን ትንሽ የሚያስጨንቅ አይነት መምህር ከሆነ ደግሞ በዛው ልክ የእሱን ኮርስ አትወጂም። የፈለገ ቀላል ቢሆን ያ ኮርስ ግን አትፈልጊም፣ መማር አትፈልጊም። የዛን ያክል ይከብድሻልና መምህራኖች ትምህርት ላይ የሚኖራቸው ተጽዕኖ በጣም ከባድ ነው። በጣም አሪፍ መምህራኖች አሉ። አትረሻቸውም እስከ እድሜ ትንሽ ድረስ አትረሻቸውም። እነዛ መምህሮች ላንቺ ምክንያቱም አርአያ ሆነው ነው የሚያሳድጉሽ እና የመምህራኖች ድርሻ በጣም ከባድ ነው። ትውልድን ይቀርጻሉ። እንደውም አንድ ላነሳልሽ የምፈልገው ሀሳብ የሚከፈላቸው ክፍያ ለኔ በቂ አይደለም። ምክንያቱም እያንዳንዱን አሪፍ የሚባለውን ፕሮፌሽን የሚፈጥሩት እነሱ ናቸው። ዶክተር ብትይ፣ ፓይለት ብትይ፣ የተለያዩ ፕሮፌሽኖችን የሚፈጥሩት መምህራን ናቸው አይደለም እንዴ? ግን ለነሱ የሚከፈላቸው ክፍያ በቂ ነው ወይ የሚለውን ስናይ የዛን ያክል የወረደ ይሆናል እና እስኪ ስለዚህ ምን ታያለሽ? አዎ ምናልባት በደንብ እንትን እንለዋለን እንዳልነው ነው በፊት ያለው ስሜትና አሁን ያለው ስሜት እንዲቀንስ አንድ ምክንያቱ ከምን አንፃር ነው ብለን ብናነሳ ራሱ እናውቀዋለን። የደሞዝ የክፍያ ጉዳይ ነው እና እንደውም አንድ መጽሐፍ ላይ ያነበብኩት ነገር ምን ነበር ልጅነት ላይ ይመስለኛል የዘነበላ መጽሐፍ ነው።
አስተማሪው ገርል የሚለውን ቃል ጀርል እያለ ነው የሚያስተምራቸው ልጆች እና ለምን ከዛ ተጠየቀ ማለት ነው። ተማሪው ያንን ነው የሚያውቀው። ከዛ ተጠየቀ ለምንድን ነው ጋሽ እንደዚህ ብሎ የምታስተምሩት? እና የብሩ መጠን አላስታውሰውም። በዚህ ደግሞ ታዲያ ገርል እያልኩ ላስተምርላችሁ ነው ብሎ መለሰላቸው አስታውሳለሁ። እና ነገሩ ያብከነከናል በእውነቱ። እውነት መምህራኖቻችን ካላቸው ነገር አንጻር ከሚሰጡት ነገር አንጻር እንደው ከሚለፉት ልፋት አንጻር ይሄ ነገር እውነት ይገባቸዋል ጥያቄ ውስጥ የሚገባ ነገር ነው ማለት ነው። ምክንያቱም እናውቀዋለን ህይወቱን። እንደውም የሆነ ጊዜ አንድ መምህር አስታውሳለሁ አታሳቁን ምናምን የቅርብ ሰው ነው እና አታሳቁን እናንተ ግቢም ላይ አሁን ይታያል ይሄ ተማሪው በጣም ይለብሳል በጣም እንደው የሚይዘው ስልክ የሚለብሰው ልብስ በጣም በቃ ከመምህራኑ አንጻር ሲታይ መምህሩ ሳይሆን የሚከፈለው ተማሪ ነው የሚመስለው እና መምህራን በዛ ልክ ይሰማቸዋል ብዬ አስባለሁ። እና አታሳቁን እንደው ምን አለ በቅጡ ብታደርጉት ነገሩን ብሎኛል አስታውሳለሁ። ይሄ ነገር ያለውን ግንኙነት በራሱ ያሻክረዋል። ምክንያቱም መምህራን ደስ የማይል ስሜት ሊሰማቸው ይሆናል። እና እስኪ እናንሳ አሁን በፊት ላይ እኔ አስታውሳለሁ መምህርሽ በዚህ መንገድ ላይ ሲመጣ አንቺ በዚህ ነው የምትሄጂው። በቃ የሆነ ቦታ ስታገኙ ሱቅ እንኳን ታለቀሽ ስትሄጂ ብታገኙ በጣም ነው የምትፈሪው። ምንም እንኳን አላደረግሽም፣ ግን የነበረው ክብር ፍርሃት ትልቅ ስለነበር እና መምህር ሲባል በሰፈር ውስጥ እንኳን ጎረቤት ምናምን ትልቅ ሙያ ነው በቃ። እና መምህር የሚኮነው አይደለ በብዙ ጥረት ፕሮሰስ በበፊት ጊዜ ያው ትልቅ ሙያ ነው፣ በጣም ክብር አለው። እና ምንፈራውን በዛ ልክ ነው። መምህራኖቻችን በጣም ነው የምንፈራ የነበረው። በተለይ አሁን እኔ አስታውሳለሁ በሕፃንነቴ በጣም መምህር የሆነ የማይነካ አይነት ነው የሚመስለኝ። አሁን ንጉሥ አይከሰስ ይባላል። ለተማሪ መምህር እንደዛ ነው በቃ የሚነካ የሚደፈር የሆነ እንደ ሰው አላቸው ነበር። እውነት ነው። ግን በተለይ ደግሞ ከኛ ከፍ ያሉ እናት አባቶቻችንን ስናይ በእነሱ ጊዜ ደግሞ በጣም ከባድ ነው፣ የበለጠ ነበረ። እንደውም አሁን ወደ ፕሮፌሽኑ ስናይ ግቢ ላይ አሁን የኛ ጓደኞች ምናምን ብንመለከት የወረደው ፕሮፌሽን ማለት ቲቺንግ ነው። አሁን ለምሳሌ ዲፓርትመንት መረጣ ላይ ምናምን እንዴ እኔ ይሄ የምፈልገው ካልደረሰኝ እንዴ ቲቺንግ ቢደርሰኝስ እኔ ጥየው ነው ወደ ቤት የምገባው ምናምን ይባላል። እዛ ድረስ ነው የወረደው ማለት ነው። ቲቺንግ የሚገባ ሰው የመጨረሻ አማራጭ አጣ ሰው። ያ መሆን የለበትም። ምክንያቱም አንድን ፕሮፌሽን አንቺ ሳትፈልጊው ተምረሽ ወጥተሽ ስራ ላይ ስትሆኚ ምን አይነት ስራ ትሰሪበታለሽ? ያን ያክል ብቁ አይሆንም። በፊት ላይ የነበረው መምህራኖች የሚሆኑት በጣም በብዙ ፕሮሰስ ያለፉ ተማሪዎችን አለ አይደለ ብቻ በደንብ መንከባከብ መያዝ ማብቃት የሚችሉ ነው ነበር። አሁን ላይ ግን እንደምናየው ነው። ምክንያቱም እናውቀዋለን የመጨረሻ አማራጭ እየሆነ ነው መምህርነት፣ በግዴታ የሚገባበት ሙያ እየሆነ ነው እና ጥያቄ ውስጥ ይገባል። አሁን በዛ ልክ ሰዎች ተምረውት ሲወጡ በቃ አሁን ተማሪና መምህር ጋር የምናየው ግንኙነትም አንዱ የመሻከሩ አንዱ ደድሮ ያለመሆኑ ምክንያቱም ተማሪውም የሆነ ሚር መረዳት አለው። በቃ መምህር ሲኮን እንዴት እንደሚኮን ያውቃል ትውልዱ። ስለዚህ ለመምህር ያለው ቦታ ያን ያህል ይሆን ገሸሽ የማድረግ ነገር ይኖራል። በተለይ ደግሞ ከቴክኖሎጂ ጋር ራሱ በተያያዘ ብናነሳ የተወሰኑ መምህራን አሉ፣ ግን ደግሞ አብዛኛው መምህራን በተማሪው ልክ በዛ ልክ የተራመዱ ናቸው ወይ ጥያቄ ውስጥ ይገባልና ያ በራሱ ተማሪው ለመምህሩ ያለው ቦታና ክብር እንዲቀንስ ያደርጋል። መምህር ደግሞ ያንን ነገር ሲያይ መቼስ ሰው ሲያከብረን ነው የምናከብረው የምንጠነቀቅለት እና ያንን ነገር ሲያይ የሚኖረው ለተማሪ መስጠት የሚፈልገው የሚሄድበት ጥግ የሚለፋበት ልክ ራሱ በዛ ልክ ይወሰናል። እንዳስተማሪ ነበርን አስታውሳለሁ። እኔ የዛሬ ዓመት የሰጠሁትን ኖት ጠይቁ ይለን ነበር። የዛሬ 2 ዓመት ይለያያል። እናንተ የምትረብሹኝ እናንተ ትምትሉኝ እንኳን በዛው ልክ እኔ መቆም አለና አሁን ላይ መምህራን አቅም እንኳን ብቃት በደንብ ያላቸው መምህራን እንዳይሰጡ የሚያደርጋቸው ነገር አንድም ይሄ ነው ያለው ነገር። ተማሪው ጋር የሆነ የንቀት አይነት ስሜት አለ፣ መምህሩም ጋር የተቸልተኝነት ስሜት አለ። ያ ደግሞ በራሱ ግንኙነቱን ያሻክረዋል ማለት ነው። እንዳናከብር እንዳንፈራ ወይም ዝም ምንም እንዳይመስለን መምህርነት በራሱ ምንም እንዳይመስለን። መምህራን በጣም ይለፋሉ እናውቃለን፣ ግን ልፋታቸው ምንም እንዳይመስለን ሆኗል። እነሱም በዛ ልክ ደግሞ ተማሪው ያለውን ነገር እያዩ ሊለፋለት የሚገባ ተማሪ አይደለም የሚል እሳቤ ይመጣልና ግን ደግሞ ተማሪውም እንደዚህ አይነት እሳቤ እንዲኖረው መምህሩ ከማህበረሰብ አይደል የሚወጣው ከቤተሰብ ነው። ቤተሰብ ጥሩ ልጅ ከሆነ እያለ ይሄዳልና እስቲ ከቤተሰብና ከማህበረሰብ አንጻር እንዴት ታያለሽ አንቺ ያለው ግንኙነት ላይ? አዎ
ከቤተሰብ በጥሩ ሁኔታ ያደገ ልጅ፣ ስነ ምግባር ይዞ ያደገ ልጅ፣ ግብረ ገብ የሆነ ልጅ ለመምህሩ ሲጀምር ክላስ ይሄዳል። ለመምህሩ ጥሩ አይነት እንትን ይኖረዋል። መምህሩን ያከብራል። የሚሉትን ነገሮች በስነ ስርዓት ያደርጋል። ጎበዝም ተማሪ ይሆናል። ከቤተሰብ ነውና የሚጀምረው። ከፍ ሲልም ያ ልጅ መምህር እንኳን ቢሆን ጥሩ መምህር ይሆናል ማለት ነው። እና ደግሞ መምህርነት ጥበብ ነው። ይሄ ተሰጥኦ ይፈልጋል። አንድ ሰው ስለፈለገ ብቻ መምህር መሆን አይችልም። ከልብ ጥበብ ይፈልጋል። ተማሪዎችን እንዴት መያዝ እንዳለብሽ ለተማሪዎችሽ እያንዳንዱ ሰው ሲማር ትምህርቱ እኩል አይገባው ማለት በመምህሩ የሚገባው አለና ለተማሪዎቹ እንዴት ለእያንዳንዱ ተማሪ እንዴት ማስተማር እንዳለበት ይሄ ጥበብን ያስፈልገዋል። መምህርነት መሆን በጣም ትልቅ ሙያ ነው። በጣም በትክክል ምናልባት አሁንም አንቺ ጋር ስሜት ይኖራል ብዬ አስባለሁ። በተለይ በእኛ እድሜ ላሉ ልጆች እና ታናናሾቻችንን ስናይ ነው ጥያቄ ውስጥ የሚገባው ብዙ ነገሩ አያለው። ታናናሾች ከኛ ዝቅ ያሉ እና ደግሞ ከኛ በፊት ያሉትንም ስናይ ያለውን ነገር በዛ ልክ ይታያል። እና መንገድ ላይ እንኳን እንዳልነው ስናገኛቸው ወይም ደግሞ ስማቸው ሲነሳ እኔ አስታውሳለሁ። አንድ አመት መበልጣት ልጅ አለች እና ሰፈር ላይ ነው አንድ አስተማሪ ነው ያስተማረን እና እኔ ስለዚህ አስተማሪው ያለኝ ስሜት እና እሷ ስለ አስተማሪው ያላት ስሜት በጣም የተለያየ ነው በአንድ አመት ውስጥ ማለት ነው። እና እኔ አዲስ አንዴ እሷ ብዬ በቃ እንትን ስል ኧረ ወደዛ በቃ እሷ አይነት ነገር ነበር እና ደነገጥኩኝ። ምንድነው ጋፑ የተፈጠረው? ምን ቢሆን ነው እንደዚህ አንድ አይነት አስተማሪ አንድ አይነት ተማሪ ለዛው በአንድ አመት የእድሜ ልዩነት እንደዚህ አይነት የስሜት መለወጥ የታየው እንዴት ነው? አስታውሳለሁ እንጠይቅ ነበር እየሄድን ምናልባት እናንተ ጋር አላውቅም እንሄዳለን። ለአመት በዓል ሲሆን ተሰብስበን በክላስ እንሄድ ነበር። የሆነ ነገር ሲኖር ስንጠራቸው ስጦታ ስንገዛላቸው አስታውሳለሁ። አሁንም ሊኖር ይችላል ያ ነገር ግን እንደ በፊቱ በጣም ተማሪው ከክብር ከፍቅር የተነሳ ያደርገዋል። የራሱ ጥያቄ ነው ማለት ነው ወይ? በጣም በተለይ ደግሞ መምህሮቻችን ሲታመሙ ለነሱ የሆነ መጠየቂያ ነገር ገዝተን እንሄድ ነበር በክላሳችን እና ለመምህሮቻችን ያለን ፍቅር ይለይ ነበር። ግን አሁን እየቀነሰ ነው። ይሄ ዘመኑን በሄደ ቁጥር ብቻ ነገሮች ጋፕ እየፈጠሩ ነው የሚሄዱት እና ያ ነገር መስተካከል መቻል አለበት። እንዲሁም ደግሞ የትምህርት ቤት የመጨረሻ አመት ላይ ሰኔ 30 ላይ ማለት ነው ተማሪዎቻችን የመጨረሻ የመለያ ግብዣ ምናምን ይኖረን ነበርና መምህራኖቻችን እንደ እንግዳ እንጠራለን፣ ለነሱ ስጦታ እንገዛለን። የነበረው ነገር በጣም ይለያልና ብቻ አሪፍ ነበር፣ ደስ ይላል። በጣም ደስ የሚል ሁኔታ ነበረውና እመኛለሁ እኔ ወይ ያን ዘመን መመለስ ብንችል ወይ ደግሞ እንደ ማህበረሰብ እንደ ቤተሰብ እንደ ግለሰብ መስራት ያለብንን ነገር ብንሰራ። ምክንያቱም ይሄ ዘመን በራሱ ጊዜ በራሱ ተጽዕኖ አለው፣ ትልቅ ተጽዕኖ አለው። ምክንያቱም ጊዜ በሄደ ቁጥር ሰዎች ነን፣ ባህል የሚባል ነገር ይቀያየራል። ስለዚህ ማህበረሰብ የሚባል ነገር ያድጋል። በዛ ውስጥ ደግሞ እሴት ይታጣል፣ እሴት ይገኛል። ስለዚህ አሁን ላይ ደግሞ እንደ ማህበረሰብ ራሱ ግብረ ገብነታችን ምን ላይ ነው ራሱ የቻለ ጥያቄ ነው። ምክንያቱም ልጆች የሚወጡት መምህራን የሚወጡት ከዛ ማህበረሰብ ስለሆነ ከዛ ቤተሰብ ስለሆነ ማለት ነው። እና እሴቶቻችን አሁን ላይ እየጠፉብን አይደለም ወይ ብዬ አስባለሁ። ብዙ ነገሮችን አይደለም ምናልባት በፊት ጎረቤት ልጅ ይቀጣል። አሁን ግን እውነት ጎረቤት ልጅ ይቀጣል? ትልቅ ጥያቄ ነው። ከዛ ይጀምራል። ዛሬ እዚህ ጎረቤት ቀጥቶት ያላደገ ያልወጣ ልጅ ነገ መምህር ና ልቅጣህ ቢለው ስርዓት ያዝ ቢለው ከእሱን እንትን ለማለት ቢነሳ አስቸጋሪ ነው የሚሆነው። እንደውም እኮ ብዙዎቻችን መምህር እንዳጋጣሚ የሆነ ተማሪ ጥፋት ቢያጠፋና ክላስ ውስጥ ያው ቅጣት ቢቀጣው ወላጅ ሁላ እንዴት ልጅ ተነካብኝ ተብሎ እስከመሄድና ከመምህሩ ጋር እንትን ግጭት ውስጥ እስከመፍጠር ያለንበት ሲቹዌሽን ላይ ነን ያለነው። ከባድ ነው። እንደ ማህበረሰብ አንድ ልጅ ጥፋት ካጠፋ ጎረቤት ቢቀጣው ምን ችግር አለው? ሴቶቻችንን ብንጠብቅ። ግን ዋና ስራ ሊሰራ የሚገባው ቤተሰብ ላይ ነው። ቤተሰብ ልጆቹን በስነ ምግባር በኮትኩቶ ካሳደገ ለመምህራንም ለኖርማል ለማህበረሰቡም ታዛዥ ቅን ልጅ ነው የሚሆነው ማለት ነው። ያው በደንብ በተለይ ቢሆን ቢመለስ ብለን ስናነሳ ዛሬ አለምክንያት አላነሳ ነው። ምክንያቱም ብዙ ሴቶቻችን እያጣን ነው። ይሄ ግልጽ ነው። ምክንያቱም ዘመናዊነት የምንለው ነገር በራሱ በጣም ተጽዕኖ እያሳደረብን ስለሆነ እንደ ማህበረሰብ እርስ በርስ ያለን ቦታ፣ ክብር፣ ግብረ ገብነታችን እየቀነሰ እንደሆነ ግልጽ ነው። ምንም
አማኝ ማህበረሰብ ብንሆንም አይደለ ያው እንደምናውቀው በብዛት ሀገራችንን ስናነሳ የተለያየ እምነት ይሁን እንጂና ግን ደግሞ ያ እንደዛ ነገሮች አሁን ላይ እንደ በፊቱ አይደለም። ብዙ ነገር ጊዜ በሄደ ቁጥር ብዙ ምክንያቶች ማንሳት ይቻላል፣ ከብዙ አንጻር ይቻላል። ግን አንዷን ነገር ነው የወሰድነው እቺን የተማሪና የመምህርን ግንኙነትን ትዝታዎች አንስተን የተነጋገርነው ለዛ ነው እና እንደው ቆም ብለን እንድናስበው ነው። መምህራንም እንደ መምህር ተማሪም ራሱ እንደ ተማሪነት አሁን ግቢስ ብዙ ነገሮችን ስለምናይ ነው ብዙ ደስ የማይሉ ነገሮችን እንሰማለን። እንደ ተማሪ እናያለን አይደለ ምን ላይ ነን እውነት ምንድነው እንደዚህ ያደረገን ብዬ እኔ ሁሌ እከነከናለሁ ማለት እጠይቃለሁ ራሴን እና ያ የሆነው ደግሞ ከኋላ ነው አይደለ ምክንያቱ ከኋላ ነው። ምክንያቱ ከቤታችን ነው። ቤታችን ያላስተካከልነው ነገር ነው ወጥቶ እየረበሸን ብዙ ነገሮችን እያበላሸብን ያለው እና እስቲ ተማሪዎችም ራሳቸውን እንዲጠይቁ ነው። ለምንድን ነው እንደዚህ አይነት ስሜት የተሰማቸው ያለው? ለምንድን ነው የበፊቱ አይነት ነገር ሊኖር ያልቻለው ምንድን ነው የሚለውን ነገር እንደው ቆም ብለው እንዲያስቡበት እንደው ምንድን ነው ፍንጭ ለመሆን ያክል ነው፣ ፍንጭ ለመስጠት ያክል ነው። ዛሬ ያው ያንን ገጠመኝ አንስተን የተነጋገርነው ማለት ነው። እንደ ኃላፊነት ካየ ነው ከቤተሰብ ጀመርን እንጂ ቤተሰብ በራሱ መምህራንን የሚያሰለጥኑ ተቋማት በራሳቸው ራሱ ተማሪን ደግሞ የሚያሰለጥኑ ተቋማት በራሳቸው መምህራንና ተማሪዎች በራሳቸው ኃላፊነት አለባቸው። ምክንያቱም ይሄ እንደዚህ አይነት እሴት የሚጠበቀው በጋራ ነው ብዬ አስባለሁ። እኔ እንደ ማህበረሰብም የግለሰብ እሴት ሊኖር ይችላል፣ ግን የማህበረሰብ እሴት የሚጠበቀው በጋራ እስከሆነ ድረስ ኃላፊነቱ የጋራ ነው ማለት ነው። ሁሉም የየራሱን የሆነ አይነት ነገር ሲወጣ ነው እና እንደ ተማሪ የራሳችን ኃላፊነት አለብን። እንደ ሁሉም በዛ ልክ ቢሆን የተሻለ ነው ብዬ አስባለሁ። አዎ አንዳንዴ ደግሞ መምህር ማለት አባት እናት ነው። የእናትና የአባትን ቦታ ተክቶ ነው እንትን የሚለው ያው ምንም ባይወልድም ግዴታ በቃ አባት ነው እናት ነች አይደለ? ስለዚህ መምህራኖቻችንም አንዳንዴ ያጠፋሉ ጥፋት እንደ አባት ቢሆኑ ሴት ተማሪዎቻቸውን እንደ አባት ቢያዩቸው በሌላ ነገር ባያስቧቸው ግቢ ላይ አሁን በጣም የተለመደ ነገር ነው እና ሴት ተማሪዎቻችንም ለመብታቸው ያን ያክል አይሄዱም፣ ይፈራሉ። ብንሄድም ታማኝነት የለንም ከኔ ይልቅ እሱ ነው የሚታመነው የሚባል ነገር አለና እንደዚህ አይነት ነገሮች ሲፈጠሩ መብታቸውን እስከ ጥግ ማስከበር መቻል አለባቸው። ለሚመለከተው አካል እንትን ብለው መምህሮቻቸውም ያን ነገር ባያደርጉ እያንዳንዱ ተማሪ ልክ እንደ ልጃቸው አይተው እንትን ቢሉ የሚል ሀሳብ አለኝ። በትክክል ምክንያቱም አሁን እንዳለ ያልናቸው ችግር አንድም ደግሞ እንደ መፍትሄ ምን መጣበት መንገድ መምህር ለመሆን ምናልባት በምርጫ አተን ልንመጣ እንችል ይሆናል። ግን አንዳንዴ የምትወደውን ነገር ለስራ ትችላለህ፣ ግን የምትሰራውን ነገር መውደድ ትችላለህ የሚባል ነገር አለ። ብዙ ሁሉም ሰው ላይ ላይሰራ ይችላል። አዎ እንደዛ እንረዳለን። ግን ቢያንስ ግን ቦታው ላይ እስከተገኘን ድረስ ደግሞ እንደ መምህር በትክክል ብንሰራ በትክክል እንደው ልጆቻችንን ብናስተምር ብናሳድግ እንደ ተማሪ ደግሞ በጣም ከኛ ትህትና ይጠበቃል ብዬ አስባለሁ። በቃ በብዙ መልኩ ታናሾች ነን አይደለም ምንም ቢሆን መምህር ሲሆኑ እንደው ሌላ ቢያንስ በተወሰነ ዓመት ትምህርት ይበልጡናል። እንደው በተለይ ግቢ ላይ በጣም ይሄ ነገር ስለሚስተዋል ነውና ግን ደግሞ በተቻለ መጠን እኛ ለማክበር ብንሞክር ትሁት ለመሆን ብንሞክር እውነት ይለወጣል ብዬ አስባለሁ። እስቲ እንሞክረው ባይ ነኝ እኔ። በዛ ልክ ብንሞክረው ሁሉም አይደለም ግን ብዙ መምህር እንደምናውቀው መከበር መፈራት የድሮ ነገሩን ይፈልጋሉ እና እኔ የሆነ ጊዜ አንድ መምህር አስታውሳለሁ የኃይለ ኢየሱስ ፈይሳ በርሲሳ የሚል ስለ መምህር እና በጣም ነው ደስ የሚለው። አይታችሁት ከሆነ ምናልባት ተመልካቾች ወይም ብታዩት ሪኮመንድ አደርጋለሁ። በቃ መምህሩን ስጦታ እየሰጧቸው ቅድም ያልናቸው ነገሮች ናቸው እና አይቶት መምህሩ ተናዶ ነው ከቤት ወጣ። ምን እንደው ይዋሹናል አይነት ነገር ያሾፉብናል ነው በቃ በቃል ያለው በጣም ተናዶ ነበር አስታውሳለሁ። እና እውነት እኛን የሚያፈሩን መምህራን እዚህ ድረስ እስኪበሳጩብን ደርሰናል። ተማሪም ደግሞ በዛው ልክ መምህሩን ይወቅሳል እና መወቃቀስ ላይ ነን አሁን ያለነው ይመስለኛል። ያ ደግሞ የመጣው መሀል ላይ በተፈጠረው ጋፕ ነውና ወይም ክፍተት ነውና ያንን ለማጥበብ ሁሉም የራሱን ኃላፊነት ቢወጣ ነው የምንለው። ያው ዛሬ እንግዲህ ትንሽ አይደለ ቆንጠር አድርገን ከትዝታችን እና ከትዝታቸው ብዙ ትዝታ ይኖራቸዋል ብለን እናስባለን። ነው ስለ መምህራኖቻችን አንስተን አንጨርስም። ብዙ ሀሳብ ነው ያለው ግን ቢሆንም ሰዓት ይገድበናል እና ለዛሬ እዚህ ጋር ይበቃናል። እዚህ ጋር እናበቃለን። ያው እናንተም ይኖራችኋል የሚገራርሙ ታሪኮች በእርግጠኝነት አሉና እንደው ብታካፍሉን ደስተኞች ነን። ስለዚህ ያላችሁን ነገር ሼር አድርጉን፣ አካፍሉን፣ እንደዚህ ነው በሉን። ሁሌም የእናንተን ሀሳብ እንፈልጋለን። ስለምታዩ፣ ስለምታደምጡ፣ ስለምትመለከቱን በጣም ነው ደስ የሚለን።
በጣም ደስ ይለናል። እስካሁን አብራችሁ ስለቆያችሁ እናመሰግናለን። አንጻር የሀሳቦች